ወዳጆቼ ዘመዶቼ ጓደኞቼ በመላው ዓለም ያላችሁ አርቲስት ሰማይ በለውኝ ወይዘሮ እናት ትባላለች። ዛሬ እንግዲህ እግሬን ታምሜ ባላገር በባህላዊ ነው የሚወደው በባህላዊ እግሬ ወልቃታለሁ ተብሎ ልታስገባው እያስጮኸች ነው። በእውነት ሁሉም ሰው እየመጣ ደስ ይለኛል። አድራሻዋ ቦሌ ቡልቡላ ነው። ስልክ ቁጥሯ ከታች ይቀመጣል። አመሰግናለሁ። ሰማይ ስላቸው በጣም ደስ ብሎኛል። ማራለሽ ማራለሽ እንዲያውም ጣዝማነሽ ሀረምኑ ሰጠሽ ሀረምኑ ሰጠሽ ሀረምኑ ሰጠሽ። እንግዲህ ከቅርብ ጊዜ ወዲህ በተለይ ለመኖር ያለውን ጉጉትም እናይ ነበረ። አንዳንድ ማስታወቂያዎችን ሁሉ ሰሜ እየሰራ አንዳንዴም ይልክልኝ ነበርና በተለይ ጥርሱን ሲያስተክል ሲያስቀይር ከዛ ደግሞ አካላዊ ለውጥ ይሄ የሰውነት ክብደቱንም ለመቀነስ እንደዚህ አይነት ነገሮችና በጣም ይሄ ድንግት ምን ሆኖ የሚያስብል ነውና ለጊዜው እንግዲህ በሱ ጉዳይ ላይ ያው ልጆቹ ጧት ላይ ዛሬ ጧት ነው እንግዲህ ድካም ተሰማኝ አለ እና በተቀመጠበት ዘንበል አለ እና ያኔ ከመኪና ወርደው ወደ ሐኪም ቤት እንግዲህ ይዘውት ሄዱና ከዚያ በኋላ እንግዲህ ነው አረፈ የተባለው። ያው እንደምታዩት ነው እንግዲህ በዩቲዩብ ለምትመለከቱት ሰውነቱን በተመለከተ በጣም አምሮበት ጥርሱን አስተክሎ እንግዲህ እኔ የምጠብቀው እንደውም ባለፈው ቃለ መጠይቅ ሳደርግለትም ስለነበረ በጣም እኔ አዲስ ስራ ነው የምናስበው። እንዲህ አይነት መርዶ ይመጣል ብለህም አታስብምና እንግዲህ በምታዩት ሁኔታ በጣም መልእክቶችን ያስተላልፍ ነበረ። በኋላ ላይ ነው እንግዲህ ምን እንደተፈጠረም ለመግለጽ ድካም ተሰማኝ ነው የሚለው። እናም ቤተሰቦቹ ወደ ሆስፒታል ይዘውት ሲሄዱ ነው ከመኪና ወርዶ ወደ ሐኪም ቤት ከገባ በኋላ ነው ወዲያው አረፈ የተባለው። እና ይሄ እንዲህ ነው ለማለትም አሁን በተለያውም ባለንበት ሰዓት መረጃ ማግኘት አልተቻለም። ብዙዎች ምንድነው አደጋ ነው አይነት ነገር ነው የሚመጣው ጥያቄ። ምክንያቱም ሶሻል ሚዲያ ላይ ብዙ ጊዜ የጠፋ እንኳን ሰው ሲሆን ምንም መረጃ አይኖርህም። ግን ሰሜ በቃ ስለ ጥርሱም መረጃ ይሰጣል፣ ስለ የተከታተላቸው ስላላቸው ነገሮች ሁሉ መረጃ ይሰጣል። ቅርብ ነው ለሚዲያው ቅርብ ስለሆነ ሰዎች ለዚህ ነው እንግዲህ ባለማመን እኛም ጋር እየደወሉ እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ከቻሬ ጋር ተደዋውለን እንግዲህ ለምን ነገር ቤት መሄድ ነው ያለ በአንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው እኮ ካሁን በፊት ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። አድናቂዎቹ ቤተሰቦቹ የሚያስደነግጥ በጣም ሊታመን የማይችል ያልተጠበቀ ነው። አዎ ህመም ቢኖር ወይ እንዲህ ሰዎች ትሞታለህ ልጄ ወንድም ማለት ትሞትብኛለህ። በናይት ክለብ ስራ ውስጥ በጣም ብዙ ከባድ ፈተናዎች ያጋጥመዋል። ከነዛ ፈተናዎች መሰለህ ሁሉም ይወድሃል። ስለሚወድህ የፍቅሩን እንጠጣ ነው የሚልህ ሌላ ነገር የለም። እና የመጣው ሁሉ እስኪያወርድና ቅመስ ይልሃል። አንተ ደግሞ ላለማስከፋት ሻት ነው የሚልህ። ስታበዛው ይሾታል አይቀርም። እና ምን ላድርግ ታዲያ በጻትዬ ስላት አንተ ባላገር ነገር ያለው አለች። ይወዳለች ሲያወርዱት ውስኪውን ካወረዱት በኋላ ሲቀዱልህ አድርገውና ዘውጣ አለች። እነዚህ ብለው ዘውጣ
ጥሩ ዘዴ ናት እቺ። አይ አረዳ እርድና ደስ ይላል በጣም አሪፍ ዘዴ ናት። ከዛ በቃ የመጣው ሁሉም አገቀምስ ካለቀ አለችኝ። እውነትም አሁን ለቆየው እድሜ የሷ ምክር አለበት የሚቀርብ እንጂ ያኔ በጀመርኩበት አጠጣጥ ወዲያው ነበር የሚደፉኝ። ሰማኸኝ ማለት በፍቅር የሚደፉ ታውቃለህ? በፍቅር የሚደፉ ማለት ኦዲየንሶች ነበሩ። ምኑን ሰጠሽ ቁጥር 2 ሊሰራ ነው ይባላል። ታስቧል። ግን ከሆነም ደግሞ የምትሰራው ሉላ ማንም አይሰራው ከሉላ ውጭ ወደ ውጭ ከሉላ ውጭ ወደ ውጭ ሰምተሻል? ቁጥር 2 ለዚህ ዝግጁ? እሺ ምንድን ነው የሚለው? ቁጥር 2 ሙዚቃውን ብንሰማው ደስ ይለኛል። አይ ርዕሱን ያው ሰዎችም እንኳን ቢሰርቁት እውቅና ስለሰጠሁት አሁን እዚህ ስለሚታወቅ ቢሰርቁት እንኳን የትም አይደርስም። ግን አሁን ታስቧል። የባሰችው መጣች የተጀነነችው ነው የሚለው እኮ። የባሰችው መጣች የተጀነነችው እኮ የባሰችው መጣች የተጀነነችው መቷ ሎጋ ነው ምንጃር ነው ያለችው። ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ አቋርጬ ማቀንም ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዞልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነው እና ማታ አግኝቻታለሁ ሄጄ ጫቻት ምናምን የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁ አለች። አይ አውሮፕላን ያመልጠኛል ስላት ጠብቀኝ በለው የታባቱ ደግሞ ጠብቀኝ በለው አለች። ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል እባክሽን ተጠንቀቂ፣ በቃ ከቤት አትውጪ አልኳት። እንዴ ልጄ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ፣ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣ አልኳትኝ እህቴን ስላት እኔ እንዲያው ልጄ እንዲያው አይኔ አይቶት ራሴ ካልሸመትኩት ምንም አይጥመኝም። ምን ሰምተህ ነው አለችኝ። አይ አዲስ ጉንፋን መጥቷል በቃ የሚገል ነው ኮቪድ የሚባል አልኳት። ወዲድ አለችኝ። አዎ ምንድን ነው የሚያደርግ አለችኝ። በቃ ገዳይ ነው አልኳት። እና ምንድን ነው መድኃኒቱ አለችኝ። እቤት መሰብሰብ፣ አፍን መሸፈን፣ እጅን መታጠብ ምናምን አልኳትኝ። በቀደም እኮ ዘይት ልገዛ ወጥቼ ሁሉም አፉን አፍ ደፍኖ ምን ሸቷቸው ነው እናንተ ላለሁ በጣም ነው ተዝናናኝ። ማይ ሰሜ አሁን ጠፋ ብለሃል ትንሽ አይደለም? ስራዎች አዳዲስ ስራዎች ምን አሉ ብለህ ነው? ጠፋ ወይ በይ እንጃ እኔ ጠፋ አይመስለኝም። እንግዲህ 1 6 ወር አዎ በዓሉ ላይ